በዛሬው ቻሌንጅ እናቴና እኔ 3 ከባባድ ፈተናዎችን እንጋፈጣለን። ና በጣም ያምራል ግን ተሸንፌያለሁ። ይሄን ያህል ይከብዳል ብዬ አላሰብኩም ነበር። ከነዚህ 3 ፈተናዎች ውስጥ መጨረሻ ላይ ተሸናፊ የሆነ የጭቃ ሻወር የሚወስድ ይሆናል። እንደዚህ አይነት ቀልድ ትቀልዳለህ? እንደዚህ አይነት ቀልድ አይቀልድ። ስምንተኛ መሰለኝ አላውቅም። ስንተኛሽ ነው? አይ እኔ ነኝ የማሸንፍሽ። ስለዚህ አንቺ ገብተሽ ታሳየኛለሽ። እኔ አሸንፍካለሁ፣ ራስህ ትታጠበዋለህ። በመጀመሪያው ፈተና ከላይ በሚገኘው እንጨት ላይ 5 በፔስታል የተቋጠሩ ውሃዎች አሉ። ከነሱ መካከል በአንዱ ዱቄት ተቀላቅሏል። ይህ ዱቄት የፈነዳበት ሰው ነጥብ ይጥላል። ተወዳዳሪዎች የፈለጉትን ቁጥር መርጠው ያፈነዳሉ። እሺ 1 ብላለች። እንግዲህ አንዱን ታፈነዳብኛለች። እንደማሸነፋት እርግጠኛ ነኝ። በልጄማ አልሸነፍም፣ እርግጠኛ ነኝ። ዱቄቱ ነው የሚሆነው። ፈጣሪው ዱቄቱ ላታርጋው። በዚህ ሰዓት ገና በመጀመሪያው ተፍስስብ። የመጀመሪያው ዙር ይሄን ያህል ይከብዳል ብዬ አላሰብኩም ነበር። 1ንና 3ን ነበር የጠረጠርኩት። 3 ቁጥር የሚሆን አይመስለኝም። ከሆነ ግን ዱቄቱ እኔ ላይ የሚፈስ ይሆናል። ዱቄቱ ነው የሚሆነው። ዱቄቱ ውሃ ነው፣ ዱቄት የለበትም። ቁጥር አጠራሪ ነው። ስህተት ጠርቼ ነው እንጂ አሸንፈኝም ነበር። የመጀመሪያውን ዙር አሸናፊ የሚወስኑት 2 ቋጠሮች ቀርተዋል። 4 አሸንፋለሁ። 4ም መርጫለሁ። ወይኔ ዱቄቱን! ዱቄቱን ተናድጃለሁ። እኔ ካሁን በኋላ አልጫወትም። እንደ ቀልድ አልፈልግም፣ አልጫወትም። እንደ 2 እና 3 ደግሞ በተለይ 2 የቃሪያውን ፍልሚያ ይከብዳል፣ ግን አሸንፋለሁ ብዬ ተስፋ አለኝ። ሁለተኛው ፈተና እዚህ ጠረጴዛ ላይ 5 ኪሎ ግራም የሚመዝን ቃሪያ ይገኛል። ብዙ ቁጥር ያለው ቃሪያ መብላት የቻለ ሰው ነጥብ ያስቆጥራል። 1-0 እየመራን ነው። አሁንም ይሄን ሁለተኛውንም ቀልጠፍጠፍ ነው የምናደርገው። እንደማሸንፍሽ የታወቀ ነው። ኧረ አሸንፋለሁ። እሱንም አውቄ ነው የተሸነፍኩልህ። ቃሪያ ላይ እንዴት ነሽ? በቃሪያ ልታማ ቆረጥመዋለሁ አባቴ ይዤ። አታሸንፈኝም፣ ምክንያቱም ቃሪያ እንደሆነ እንደማሸንፍ አውቃለሁ። ውድድሩ ላይ ነግራቸዋለሁ። ገና በመጀመሪያው መቃጠል ሊጀምር ነው። እኔ ቃሪያ አልወድም። ጋይ ጨርሻለሁ። ሁለተኛውን ጀመር። ብዙም ሳልበላ ነበር ስቅታው ጀመረኝ። ግን ይህን ያህል ይብሳል ብዬ አላወቅኩም ነበር። እኔም አንድ ሀሳብ ሳይመጣልኝ አይቀርም። ተቃጠልኩ። በቃ ከፈመሪ ወዲ እኮ ምን ላምጣልህ? ባቢ ምን ላምጣ? ውሃ ላምጣ? እንጀራ ላምጣ? ባቢ ወተት ላምጣ? ወተት ቢወጣ ወይኔ ውሃውን ላምጣልህ? የሱ ጋር ይልኝ እዚህ ጋር እንደዚህ አይነት ቀልድ ትቀልዳለህ? እንደዚህ አይነት ቀልድ አይቀልድም። ኧረ በጣም ደንግጫለሁ። በጣም ነው የደነገጥኩትና በጣም ተናድጃለሁ። በጣም ነው የተናደድኩት። ግን ደግሞ ያንን ፕራንክ በማሰቤ አሸንፋለሁ ብዬ ነበር። የተበላው የቃሪያ መጠን እናት 9 ልጅ 6። በዛ ፍራንክ እንኳን ነጥብ የማሸንፍሽ መስሎኝ ነበር። እኔ የምር አሸነፍኩክ። እንደዛም ሆነ ሊያሸንፈኝ አልቻለም። አሸንፌዋለሁ እኔ በጣም። 3ኛውን ዙር ግን አሸንፋለሁ። እሱ ነው የጭቃ ሻወሩን የሚወስደው። የመጨረሻው ፈተና ከእንጨት ጋር በመታሰር 2 ሜትር ርዝመት ባለው ገመድ ላይ በአፍ ቢላ ይዞ ለመፍታት መሞከር። ቀድሞ ራሱን ነፃ ማድረግ የቻለ ሰው የውድድሩ አሸናፊ ይሆናል።
የጭቃውን ሻወር እኔ አይደለሁም ወስደው፣ እሱ ነው የጭቃ ሻወሩን የሚወስደው። ከዚህ በፊት እንዴት ነው የጭቃ ሻወር ወስደሽ ታውቂያለሽ? ኧረ ምን ላደርግ ውሃ መች ጠፍቶ። ዛሬ እንግዲህ የምናየው ይሆናል። በእርግጠኝነት ምን እንደሚመስል ታሳየናል። ታየዋለህ፣ ራስህ ትገባታለህ። አይ እኔ ነኝ የማሸንፍሽ፣ ስለዚህ አንቺ ገብተሽ ታሳየናለሽ። እኔ አሸንፍካለሁ፣ ራስህ ትታጠበዋለህ። ጎበዝ ነኝ፣ ጀግና ነኝ። እኔ ባቢ እናት ጎበዝ። አሸናፊዋ እናቴ ነች። ስለዚህ እኔ የጭቃ ሻወሩን መውሰድ ሊኖርብኝ ነው። ና የምር ጓደኞቼ እየጠሩኝ ስለሆነ አይደለም። ቅድም እንትና ትሄዳለች የጭቃ ሻወር ለዛ አይደለም ቅድም እየጠራኝ ስለነበረ ያ አይነፋም። ተነቃቅተናል። ነይ እቺን የጭቃ ሻወር ወስደሽ ብለሽ እቺን የጭቃ ጽድት ብለሽ ትሄጃለሽ ጓደኞችሽ። 1 2 3 ሻወራችንን ለማስወሰድ ጽድት። አሁን ጽድት ብለካል። በቃ ጽድት። ከዚህ በኋላ አልሰራም።